ህይወት ካሳ ሚስ እርዝ ኢትዮጵያ ተጸጽታ ዛሬ መታለች። አሌክስ ከሚባል ከዚህ ዩቲዩበር ጋር ባለፈው ቁጭ ብለው እሱ አጠገብሽ ተቀምጦ መነሳት ነበረብሽ። ወጣውጥ ነው የምበላው እኔ ጥሬ ስጋ አልበላም ሲል ብዙ የኢትዮጵያ ህዝብ አዝኖበታል። አንቺ አጠገቡ ተቀምጠሽ ግን ስትስቂ ነበር። ይሄ ልክ ያልሆነ ተግባር መሆኑን ተነጋግረን ዛሬ መታለች። ዮዳቢ ሲኒያ እዚህ መካኒሳ አቦ ያለው ቅርንጫፍ የተለያዩ ምክሮችን ሰጥቻታለሁ። በጣም ቆንጆ ነች እንደምታዩት። ሚስ እርዝ ማለት እንግዲህ የምድር ቆንጆ ማለት ነው እና ለሌሎችም ማስተላልፈው ብዙ ጊዜ እነግራቸዋል ለሴቶች አሁን ለሜካፕ ለተለያየ ነገር ብር ከሚያወጡ ብሉበት እላቸዋለሁ። እና እንዴት ነው ምግብ እንዴት ነው? ሁሉም ነገር ከውስጥ ነው የሚጀምረው። ከውስጥ ነው የሚጀምረው። እዩት አስተሳሰቧ ከመልኳ በላይ አስተሳሰቧን እዩት። እስቲ ክትፏችንን ቅመሽልን። አይ እሷ ጥሬ ትበላለች። አሌክስ ግን ወጣ ወጥ የሚለው ባክሽ። እሷን ወደኛ አምጥተናታል። አሁንም ቢሆን ጥሬ አልበላም የምትሉ ወንዶች ታረሙ፣ ካለበለዚያ በሀገር ደረጃ እርምጃ የምንወስድባችሁ ይሆናል። ይሄ በጣም አመሰግናለሁ። በጣም አመሰግናለሁ ተስፍሽ። አሌክስ የመጣ ነው ዛሬ እናስሞክረዋለን። ይሄንን አይሞክርም እሱ ዛሬ ተስፋ አደርጋለሁ እኔም ይሞክራል ብዬ አልበላም 3 አመት ሆነኝ ብሏል። አርፍዷል ይቀጣል። ዶሮም ብሏል። ይሄኛው ዶሮ መሀል ላይ ያለ ለሱ ለብቻው ዶሮ አሰርቼለታለሁ። በርግጥ አልጫ አልጫ ነው የሚበላው እሱ። ነው ቀልዴን ነው። እስቲ እነንም ቅመሽልን። በስመ አብ አሻግረው በጣም ብዙ ነው። እንዴት ነው አንቺ ግን ሙያ ላይ መብላት ላይ አይደለም ማለት እሰራለሁ። ምን ትሰሪያለሽ? የፈለከውን ሁሉንም ትሰሪያለሽ? ዶሮ ሰርተሽ ታውቂያለሽ? አዎ ዶሮ ባለፈው ለበዓል ሰርቻለሁ። እሺ ክትፎ ላይ ምን ምን ቅመም ይከተትበታል ከስጋውና ከቂቤ ውጭ? ኮረሪማ፣ ሚጥሚጣ እና ለቅ እንደየቤቱ ይለያያል። እንደየቤቱ ይለያያል። አዎ ጨው ረሳሽ እኮ አለ። እሱማ ይጨመራል በስ ላይ ያለ ጨው ምግብ አለ። አይ ጎበዝ ነች ታውቃለች። እንደዚህ ይኸውልህ መስራቱንም መብላቱንም የሚችሉ ቆንጆዎች መብዛታቸው ጥሩ ነው። በስመ አብ ወልድ ደግሞ ሞክሪ። አሌክስ ነው አይደለም? ከዶሮ ልጀምር። አዎ እዚህ ጋር ዶሮ አለ፣ ምንቸት አለ፣ ቀይ ወጥ አለ፣ እዚህ ጋር ጥብስ አለ። ኤክስፕረስ አሪፍ ነው። ወደሽዋ? አንቺ ምሳሌውን ደግሞ መቼ ነው የምታቀምሽ? የሆነ ቀን ፈልጋለሁ። ቆንጆዎች እንዴት ነው ይሰራሉ ወይ? አሁን ብዙ ጊዜ ቁንጅና ውድድር ምናምን ስታሸንፉ መልክ ብቻ ነው የሚታዩ። ሙያችሁን ግን ለህዝብ ማሳየት ነው። መልክና አስተሳሰብ ምናምን አይደለ? ሙያችሁን ግን ማሳየት አለባችሁ። ሴት ልጅ ቆንጆ ከተባለች አንዳንድ ውድድሮች ላይ አሁን ምግብ ምናምን ትሰራለህ። የአገርህን የሚወክልልህን ምግብ 1-2 ምግብ ትሰራለህ። ኦኬ ያሰሯችሁ? አዎ። ስለዚህ በዛው ሙያ ያስፈልጋል። አዎ። ግን እኛ ደግሞ ውበታችሁን ካየና አንፃር ሙያችሁንም ብንቀምሰው ወይም ደግሞ እኔ ህዝቡን ወክዬ እኔ ሙያችሁን ብቀምሰው ሌላው ህዝብ ደግሞ መልካችሁን ቢያይ ምን ይመስላል? በጣም ደስ ይለኛል። በቃ ስለዚህ ታቀምሽኛለሽ። ምን ሰርተሽ ታቀምሽኝ? ልክ ሲፈታ ምን የምትወደው ምግብ ከጥሬ ስጋ ውጭ? ከጥሬ ስጋ ውጭ ዶሮም ወዳለሁ፣ ቀይ ወጥ ወዳለሁ። ቀይ ወጥ በጣም ነው ቆንጆ። ምንቸት ትሰራላለህ? ምንቸት አልፈልግም። ዋናውን ነው የምትፈልገው? አዎ ይሄ በደንብ እንደዚህ ኮረት የሆነ ዋናውን እንሰራለታለን። ቀይ ወጥ እሰራልሃለሁ ብላኛለች። የፋሲካ ጾም ሲፈታ ቃል ገብታልኛለች በህዝብ ፊት። ይመቻችሁ። መካኒሳ አቦ የሚገኘው የዮዳቢ ሲኒያ እየመጣችሁ ጎብኙን፣ እየመጣችሁ ተዝናኑ። ለጾም መያዣም ከላይም ሰፊ ትልቅ የባህል አዳራሽ አለው። ሁላችሁም ኑልን። እናመሰግናለን። ሂዊ በመጨረሻ በጣም በድጋሚ አመሰግናለሁ። ከስራ ላይ ነው አቻኩ ያመጣውሽ። አሌክስ ይመጣል አይመጣም የሚለው አርፍዷል። ይቀጣል። አብረን እናያለን።